እኔ ጌታ እንዳዘዘኝ አልናገርም አለ። ታዲያስ በሞኝነት ነው የምናገረው አለ። ጌታ እንዳዘዘኝ አልናገርም ብሎ ዘግቶታል፣ ቋጭቶታል። ላሳየህ ማስረጃ ላሳይ፣ ልክፈትልሽ፣ ተመልክት። ጌታ እንዳዘዘኝ አልናገርም ይላል ጳውሎስ። ታዲያ እንደ የጻፍከው መጽሐፍን ስትለው እኔ በሞኝነት ነው የጻፍኩት ይላል። ያውና እዚህ ጋር ጳውሎስ ምን ይላል? ይታያል። እንደዚህ ታምሜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። ያሰላም እኔ ጌታ እንዳዘዘኝ አልናገርም ማለት ታዲያ እንዴት ነው የተናገረው ይሄ ሰው ስንል በሞኝነት ነው የተናገርኩት አለ። ቃል በቃል እኔ ሞኝ እያለ ይናገራል። ወደ ላይ ከፍ በል ትንሽ ቁጥር 1 ላይ ምን ይላል? ጳውሎስ ምን አለ? በጥቂቱ ሞኝነቴን ብትታገሱኝ መልካም ይሆን ነበር አለ። ታግሰናል። በጥቂቱ ሞኝነት የምትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ አለ። መርሐባ እንታገሳለን። ታዲያ እንዴት ነው የተናገርከው ስንለው ጊዜ እኔ ጌታ እንዳዘዘኝ አልተናገርኩም፣ በሞኝነት ነው የተናገርኩት ይሄንን አለ። የሚፈልገውን ሂንቱን አንተ አላመጣሁም። ገብቶሃል አይደል? አንተ መንደርደሪያ ሀሳቡን አላመጣሁም። ልክ እንደገባው ሰው ገብተዋል አይደል? ይሄንን ከዚህ በፊት አንብበው ታውቃለህ? ይሄን ጥቅስ ወይስ አታውቅም? አንተ ወደ ታች አድርገህ አንብበው። ዝም አንተ እኮ የሚፈልገውን ሳታስተጋባ ነው አንተ በሞኝነት የሚለውን ቃል ብቻ ወሮረህ